በዋናነት ሴቶች በሴቶች ዙሪያ ጥቃት የሚደርስባቸው ለተፈናቃይ ሴቶች ከስደት ለተመለሱ ወገኖችና ህገወጥ የሰዎች ዝውውር ሰለባ ነው። ከሳሙኤላ ናሽናል ኮንሰልታንት ሰርቲፋይድ ቢደረጉ ሪኮግናይዝ ቢደረጉ ሌላ ቦታ ሄደው መስራት ይችላሉ ብለን አስበናል። ስለዚህ ሪኮግናይዝ አለመደረጉ ስኪል ሪኮግኒሽን አለመኖሩ እነዚህ ተፈናቃዮችና ተመላሾች የቱም ቦታ ላይ ተንቀሳቅሰው ሄደው መስራት እንዳይችሉ አድርጓቸዋል ነው። ስለዚህ ይሄ እንደ ችግሮች እናያየ ነው። ከዚህ ሜንታል ሄልዝ እና ሳይኮሎጂካል ሰፖርት ጋር በተያያዘ እንግዲህ ቤተሰቦቻቸው ሲሞቱባቸው ለተለያየ አቢዞች ሲጋለጡና ያላቸውን ሀብ በሚያጡበት ጊዜ ለከፍተኛ የሆነ የማህበረሰብ ግንዛቤ ማስጨበጫ ተግባራት ማከናወን፣ ለካሹ ተግባራት የፋይናንሻል ሰርቪስ ፕሮቫይደር ወይንም ደግሞ ከባንኮች ጋር አብሮ መስራት። ምክንያቱም ደጋን ላይ የጥሬ ገንዘብ ድጋፍ እንሰጣለን ብለን ብንል ለምሳሌ የአካባቢው ማህበረሰብ አክሰስብል የሆነ ኢዝሊ ሂዶ ገንዘብ አውጥቶ ገንዘቡን ሊወስድበት የሚችልበት ባንክ መሆን አለበት አይደል? ስለዚህ ፋይናንሻል ሰርቪስ ፕሮቫይደሮች ጋር በእነሱ ጋር 6 ወር ድረስ መታወቂያ ሳይዙ ይንቀሳቀሳሉ የሚለው እንድናነሳ ያደርገናል። ከነበረበት ቦታ መልቀቂያ ይዘው የመጡ ዜጎች አሉ። እነዚህ ሰዎች በድንገት የተነሱ ስለሆኑ መልቀቂያ ወይም መሰናበቻ ወረቀት ይዘው ወይም ዶክመንት ይዘው የመጡ አሉ። ሌላው ይህን ጉዳይ የሚያስፈጽም አካል ለነሱ ይመለከተኛል ብሎ የሚሰራ መንግስታዊ አካል የለም። እነሱ መታወቂያ ያስፈልጋቸዋል፣ ያስፈልጋቸዋል። እዛ አካባቢ ለመታወቂያ የሚሰጠው አካል የእነሱ ጉዳይ ኮንሰርን ያደርገው። ስለዚህ ተቋማት ዶክመንት በመስጠት በኩል እነሱን ወክሎ የሚሰራ አካል አለመኖሩ እንደ ችግር አድርገን የወሰድናቸው ናቸው። እንግዲህ የመፍትሄ መገለጫ ብለን የወሰድናቸው እንግዲህ ዋነኞቹ ማንኛውም ኢትዮጵያዊ ዜጋ ከ3 ወር በላይ 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 ስንት ተሳታፊ ነው ያለው? 36 40 ፉድ ሴኩሪቲ አንደኛ ሆኗል። ላይቭሊሁድ የምትሉ ላይቭሊሁድ ኤንድ ሜንታል ኤንድ ሳይኮሶሻል ሰፖርት የምትሉ 2 ጊዜ ማውጣት ይቻላል ብለናል። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 ዶክመንቴሽን ቅድሚያ ሊሰጠው ይገባል የምትሉ አሁንም ስለዚህ ሶስተኛ ዶክመንቴሽን ሆኗል ማለት ነው። ፉድ ሴኩሪቲ ኤንድ ሼልተር አንደኛ ቅድሚያ የሚሰጠው ነው። ሁለተኛ ላይቭሊሁድ ኤንድ ሜንታል ሄልዝ። እስኪ ቮት የምታረጉ ይያዛል። የቅድሙ ቮት ስንት ነበረ? 19 18 ዶክመንቴሽን 24 ላይቭሊሁድ ኤንድ ሜንታል ሄልዝ ሰፖርት 32 ፉድ ሴኩሪቲ ኤንድ ሼልተር ሆኗል ማለት ነው። በጣም እናመሰግናለን። እስኪ ለራሳችሁ አንድ ጊዜ አጨብጭቡ። በጣም ትልቅ ስራ ነው የሰራ ነው በእውነት